ሰዎች ኑሮ ተወደደ ብለው እየጮሁ ያለው የኑሮ ምንነት ስላሳሰባቸው ስለገባቸው። የኑሮ መወደድ ከአላህ ጋር ያለ ግንኙነት ጤናማ እስከሆነ ድረስ ቀላል ነው። የሚረዝቀው አላህ ነው ተባረከ ወተዓላ። ቀጥ ብለን ከተገዛ ነው በገባለን ቃል መሰረት አንድ ዳቦ 1000 ብር ቢገባው እንኳን አላህ ያበላል ያጠጣል። ስራው ነው አያልቅበትም። ነገር ግን ሰዎች የተጨነቁ እየጮሁ ያለው ለዱንያ ነው። የቀልባቸው ጉዳይ፣ የአኼራቸው ጉዳይ፣ የአላህ ጉዳይ፣ የቀብር ጉዳይ ያን ያክል አያስጨኋቸው፣ አያሳስባቸው። ዲናቸው መንምኖ ሳስቶ ጠፍቶ ምንም አይመስላቸው ሰዎች ከኪሳቸው ገና ብር ሳይጠፋ ሊጠፋ ይችላል ሊቀንስ ይችላል ብለው 24 ሰዓት ይጮሃሉ፣ ያለቅሳሉ፣ ይፈራሉ። አቅል ያለው ልብ ያለው የአኼራ ጉዳይ የገባው ከህይወቱ በላይ ከቤተሰቡ በላይ የልቡ ጉዳይ ያሳስበዋል። ልብ ከአላህ ጋር የምንገናኝበት ገመድ ነው፣ መንገድ ነው።